ሰበር ዜና ላለፉት ረጅም ወራት በከፍተኛ ፍጥጫ ውስጥ የቆዩት እስራኤልና ኢራን ወደ ደም አፋሳሽና ወደ ሁሉን አቀፍ ጦርነት መግባታቸው ተሰማ። ዛሬ በውድቅት ሌሊት ነበረ እስራኤል ለቀናት ስትዘጋጅበት የነበረውን ጥቃት መክፈቷን በይፋ ያስታወቀችው። እስራኤል በኢራን ላይ ይፋዊ ጥቃት መክፈቷን ተከትሎ ይህ ዘገባ ከተጠናከረበት ከደቂቃዎች በፊት ኢራን እንዳስታወቀችው ከሆነ በይፋ በእስራኤል ላይ ጦርነት ማወጇንም አስታውቃለች። በመካከለኛው ምስራቅ በተባባሰው ውጥረት ኢራን የአሜሪካን የኒውክሌር ስምምነት እንደማትቀበል ማስታወቋን በገለጸችበት ማግስት እስራኤል በኢራን ላይ ድንገተኛ ጥቃት መክፈቷ የተሰማ ሲሆን የእስራኤል ኃይሎች በሌሊት በድንገት በኢራን ላይ በጀመሩት የማጥቃት እርምጃ ይህ ዘገባ እስከተጠናከረበት ሰዓት ድረስ በኢራን የተለያዩ 6 ከተሞች ላይ ከባድ ፍንዳታዎች መሰማታቸውን አልጀዚራ የዘገበ ሲሆን ጥቃቱ በአንድ አካባቢ ላይ ብቻ የተፈጸመ እንዳልሆነና በዋና ከተማዋ ቴህራን ጨምሮ በተለያዩ የኢራን አካባቢዎችም ከባድ ፍንዳታዎች እየተሰሙ እንደነበረ ጠቅሶ ጥቃቱ በኢራን ላይ የደረሰውን ጉዳት ዝርዝር ሁኔታ ባይገልጽም በእስራኤል በኩል ግን ከጥቃቱ ጎን ለጎን የእስራኤል ጦር ኃይሎች ከዚህ ቀደም በአንዳንድ አካባቢዎች ብቻ ተፈጻሚ የነበረውን የአስቸኳይ ጊዜ አዋጅ አሁን በሁሉም እስራኤል የአስቸኳይ ጊዜ አዋጅ በአካባቢዎቹ ማጽደቁንና በአዲሱ የአስቸኳይ ጊዜ አዋጅም በመላው እስራኤል የትምህርት ተቋማት ስራቸውን ሙሉ በሙሉ ከዛሬ ጀምሮ እንዲያቆሙና ሁሉን አቀፍ የእስራኤል ኃይል ወደ ኢራን እንዲዘምት የሚያውጅ የጦር አዋጅም በእስራኤል ታውጇል። ይህንን ተከትሎ ታዲያ በውድቅት ሌሊት ጦርነት የተከፈተባት ኢራን ሁሉን አቀፍና ሙሉ በሙሉ ጦርነት በእስራኤል ላይ ማወጇን ሊነጋ ሲል ያሳወቀች ሲሆን ሌሊቱን ከባላንጣዋ እስራኤል የተከፈተባትን እርምጃ ለማክሸፍ እየሰራች እንደሆነ የገለጸችው ኢራን በእስራኤል ላይ ከባድ እርምጃ ትወስዳለች ተብሎ ይጠበቃል። በተለይም ኢራን ለረጅም ጊዜ በምድር ቤት ውስጥ ስትሰራቸው የከረመቻቸው እጅግ በርካታ የሆኑና ዓለም አይቷቸው አያውቅም ስትል የቆየቻቸውን መሳሪያዎች አሁን ላይ ትተኩሳቸዋለች ተብሎ የሚጠበቅ ሲሆን እስራኤልም በከፍተኛ ሁኔታ በተጠንቀቅ ላይ እንደሆነች አስታውቃለች። ይህንን ተከትሎ ታዲያ አሜሪካ ሌሊቱን ባወጣችው መግለጫ እስራኤል በምትወስደው እርምጃ ውስጥ እጅ የለም ብላለች። አሜሪካ ውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በይፋ በሰጡት መግለጫ እንዳስታወቁት ከሆነ እስራኤል በኢራን ላይ በከፈተችው ውጊያና እንዲሁም ኢራን ልትወስደው በምትችለው ማንኛውም ጥቃት ውስጥ አሜሪካ እጇ የለም፣ በተወሰደው እርምጃንም አናውቅም ብላለች። አሜሪካ ኢራንን ባስጠነቀቀችበት በሌሊቱ መግለጫ ኢራን በአሜሪካ ወታደራዊ ኃይሎችም ሆነ በአሜሪካ ዜጎች እንዲሁም በአሜሪካ የዲፕሎማቲክ ጽህፈት ቤቶችም ሆነ በአሜሪካ ኤምባሲዎች ላይ ምንም አይነት ጥቃት ከመክፈት እንድትታቀም ኢራንን አስጠንቅቃለች። በአሜሪካ ማንኛውም ጥቅሟ ላይ የሚሰነዘር ጥቃት ካለ በቀጥታ በጦርነቱ ተሳታፊ ልትሆን እንደምትችል አሜሪካ ገልጻለች። ወራትን ከፈጀ ዛቻ በኋላ ዛሬ ሌሊቱን በኢራን ላይ ጦርነት የከፈቱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በኢራን ላይ ወታደራዊ እርምጃ መውሰድ መጀመሯን አረጋግጠው ጥቃቱም የእስራኤልን ሕልውና ስጋት ላይ የጣለውን የኢራንን የኒውክሌር መርሃ ግብር ላይ ያነጣጠረ ነው ብለዋል። ጥቃቱ ይህንን ስጋት ማስወገድ እስከሚቻል ድረስ እንደሚቀጥል በማንሳት ኢራን 9 አቶሚክ ፈንጂዎችን በአንድ ጊዜ ለመስራት የሚያስችላትን ዩራኒየም አበልጽጋ ጨርሳለች በማለት የገለጹት ኔታንያሁ በቅርብ ወራትም ይህ እንቅስቃሴ ከዚህ ቀደም ታይቶ በማይታወቅ መልኩ መጨመሩን ሲገልጹ በዚህም ኢራን በየትኛውም ጊዜ የኒውክሌር የጦር መሳሪያ ልትታጠቅ እንደምትችል በማረጋገጣችን ይህንን ስጋት ማስወገድ ስላለብን የእስራኤል ሕልውናን በማያጠያይቅ መልኩ አደጋ ላይ የሚጥል በመሆኑ ከበርካታ ዓመታት በፊት በጀርመን ጨካኝ አገዛዝ ስርዓት አማካኝነት በአይሁዳውያን ላይ የዘር ፍጅት ተፈጽሟል። አሁን ደግሞ በዘመናችን በኢራን የኒውክሌር የጦር መሳሪያ አማካኝነት ተመሳሳይ ፍጅት በእስራኤል ላይ ሲሰነዘር ቆመን አንመለከትም። ለዚህም ቀድሞ የማጥቃት እርምጃ ወይም ፕሪምፒቲቭ ስትራይክ ለመውሰድ ተገደናል ብለዋል። የእስራኤልን ደህንነት ለማስጠበቅና ለማረጋገጥ ስንል የኢራንን የኒውክሌር ፕሮግራም ጣቢያዎች፣ የዩራኒየም ማበልጸጊያ ቦታዎች፣ በዚህ ስራ ላይ የተሰማሩ ባለሙያዎችን ኢላማ ያደረገ ሁሉን አቀፍ ጦርነት በኢራን ላይ አውጀናል በማለት ገልጸው ጥቃቱ ከሌሊቱ መጀመሩን አረጋግጠው ጥቃቱን መቀጠሉንም ገልጸዋል። ኔታንያሁ አክለው ለዓለም አቀፉ ማህበረሰብ በሙሉ እጅግ አደገኛ የሆነው የኢራንን አገዛዝ እጅግ አደገኛ
የሆነውን የኒውክሌር የጦር መሳሪያ እንዲታጠቅ አንፈቅድለትም ያሉ ሲሆን ኢራን እነዚህን አደገኛ የኒውክሌር የጦር መሳሪያዎችን ከመታጠቅ ባለፈ በቀጠናው ለሚንቀሳቀሱ የሽብር ቡድኖች አሳልፋ ለመስጠት እቅድ አላት ሲሉ ከሰዋል። ኔታንያሁ በሌሊቱ የጦርነት ከፍተናል መግለጫቸው ላይ እንዳሉት ከሆነ ዓለም ከኛ ከእስራኤሎች ጋር ይቆም ሲሉ ጥሪ ለማቅረብ ሞክረዋል። ኔታንያሁ አያይዘውም ኢራን የኒውክሌር የጦር መሳሪያ ከታጠቀች ለመላው አውሮፓ ቀጥሎም ለአሜሪካ የሚያሰጋ ነው ሲሉ ኢራን አውሮፓን ትንሿ ሰይጣን ስትል አሜሪካን ደግሞ ትልቋ ሰይጣን በሚል ለይታቸዋለች ሲሉ የኢራን እጅግ አውዳሚ የኒውክሌር ፈንጂ መታጠቅ ደግሞ ለእስራኤላውያን ብቻም ሳይሆን ለአውሮፓ ብሎም ለአሜሪካውያን እልቂት ይሆናል። ስለዚህም የእናንተን ጦርነት ነው የምንዋጋው፣ አውሮፓም ሆነ አሜሪካ ከኛ ጋር ሊቆም ይገባል ሲሉ ኔታንያሁ ጦርነታቸውን የአውሮፓ ሀገሮችና አሜሪካ እንዲቀላቀሏቸው ጥሪ አቅርበዋል። እኛ ግን ይህ እንዲፈጠር አንፈቅድም ያሉት ኔታንያሁ የዛሬው እርምጃችን ዓለማችንን ይበልጥ የተሻለች የሚያደርጋት ይሆናል ሲሉ ለማስተባበል ሞክረዋል። ረጅም ዕድሜ ለእስራኤልና አሜሪካ ይገባል፣ አሁንም በጋራ ይቆማሉ ያሉት ኔታንያሁ መግለጫቸውን ከደገመደሙ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በምንም አይነት መልኩ የኒውክሌር የጦር መሳሪያ ባለቤት መሆን እንደሌለባት በግልጽ በማሳወቃቸውና በዚህ ሂደትም እየሰጡ ላለው አመራር ምስጋና አቀርባለሁ። አሁንም በገባነው ጦርነት ትራምፕ ከኛ ጋር ይቆማሉ ብዬ አስባለሁ